ሰላም ውድ የኢትዮ ስማርት ቴክ ቤተሰቦች እንኳን ወደዚህ ቻኔል በሰላም መጣችሁ። ዛሬ እናወራችሁ ያሰብነው ስለ ሪሜዲያል መግቢያ ውጤትና ስለ ፕሌስመንት፣ ስለ ሀገር ሙሌት ተያይዞና አንዳንድ መቼ ነው ጥሪ የሚደረገው ስለሚለው ሀሳብ የምናወራችሁ ይሆናል። እናም ወደዚህ ሀሳብ ከመግባታችን በፊት እስካሁን የዚህ ቻኔል ቤተሰብ አባል ያልሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁን አትርሱ። እናም ወደ ሀሳባችን እንግባ። በመጀመሪያ ልናወራችሁ የፈለግነው ስለ ሪሜዲያል መግቢያ ውጤት ኦር መቁረጫ ነጥብ ነው። የአምናው ጋር ተያይዞ እንግዲህ የተማሪ ቁጥር ብዙም ልዩነት የለውም። ያለፈው ተማሪ ቁጥር እና የወደቀው እና አምና መንግስት ሪሜዲያል ሊቀበለው ያሰበው ተማሪ ቁጥር 100,000 ነበር። ዘንድሮ ደግሞ ወደ 160,000 እንዳሳደገው መንግስት መግለጫ ሰጥቷል። በዚህም ተያይዞ ዘንድሮ ብዙ ተማሪዎችን እንደሚቀበል እርግጠኛ ነን። እና ምን አዲስ ነገር አለ ብለን በዚህ ጋር ስናወራ ጠቀሜታውም ደግሞ በዚህኛው ዙር በጣም የተሻለ ይሆናል። ምክንያቱም በዚህ ዓመት ተማሪ እስከ ማለፊያውን በጣም ወርዶ ነው ብዙ ተማሪ የመውሰድ ቻንስ አለው። ለዚህም በጣም ብዙ ተማሪዎች የማለፊያ ቻንስ አላቸው። ለምሳሌ አሁን አምና በናቹራል ሳይንስ የወንዶች ማለፊያ 263 ነበር፣ 264 ነበር። የሴቶች ደግሞ 227 ነበር። ዘንድሮ ደግሞ የተማሪ ቁጥር የሚቀበለው ተማሪ ቁጥር ስለጨመረ የወንዶች እስከ 250 ከዛም በታች የመውረድ ቻንስ አለው። ሴቶች ደግሞ 200 እና ከዛም በታች ጭምር የመውረድ እድል አለው። እና ተማሪዎች በጣም በዚህ ዓመት ተጠቃሚ ትሆናላችሁ። የሪሜዲያል ውጤት ያስመዘገባችሁ ማለፊያ እና ይህን ይመስላል። የአምናው ይህን ይመስላል ማለፊያ ውጤት። የወንዶቹ የአርብቶ አደር በተለያየ የሶሻል የናቹራል የወንድ የሴት የአርብቶ አደር የታዳጊ ክልሎች ሁሉም ተለይቶ ነው አምናው የተቀመጠው። እዚህ ጋር እንደምንመለከተው እንግዲህ ማለፊያው እዚህ ጋር አይታችኋል። እንግዲህ የወንድ የሴት የሶሻል የናቹራል ምን ይመስላል የሚለው የዘንድሮውን ግን የተማሪ ቁጥሩ አምና እንግዲህ ይህ የተሰራው ማለፊያው ነጥብ ለስንት ሺህ ተማሪ ነው? 100,000 ተማሪ ለ100,000 ተማሪ ታስቦ የተሰራ ማለፊያ ነው። የዘንድሮ ግን የተማሪ ቁጥር በሪሜዲያል በመንግስት የሚማሩ የተማሪ ቁጥር ወደ 160,000 ስላደገ ዝቅ አድርገው ማለፊያውን ዝቅ እንደሚያደርጉት እርግጠኛ ነኝ። በዚህ አልጠራጠርም። ምክንያቱም ብዙ ተማሪ ለመውሰድ ሲሉ ማለፊያውን ነጥብ የግድ ዝቅ ማድረግ አለባቸው። ዘንድሮም ደግሞ በጣም ጥሩ ውጤት የሰራ ተማሪ ብዙም ስለሌለ በጣም ብዙ ተማሪዎች ቻንስ